ሰላም ውድና የተከበራችሁ የደመቁ ቤተሰቦች የደመቁ ዩቲዩብ ቻናል ተከታታይ ቤተሰቦቼ እንደምን ናችሁ? እንደምን ዋላችሁ ሳልለው እንደምን አደራችሁ? ወይስ በማንኛው ሰዓት እንግዲህ ቪዲዮ እንደሚደርሳችሁ ባላቅም ልቀበጣጥርበት እንደናችሁ ሌዳና ናቸው። እግዚአብሔር ይመስገን። ሰላማችሁ ያላችሁበት የዓለም ዳርቻ ብዝዝት ይበልልኝ። ውድ የተዋህዶ ልጆች ይመለከተኛል ያላችሁ ዛሬ አንድ ቪዲዮ ይዤ መጥቻለሁ። ቪዲዮዬን ላይክ አታድርጉ፣ ብቻ ሸር አድርጉልኝ። ይመለከተኛል ያለ የተዋህዶ ልጆች ቤተክርስቲያን አንዲት ናት፣ በአራቱም አቅጣጫ ይመለከተኛል ያለ ሸር ያድርግልኝ። ላይክ አታድርጉ፣ ብቻ እመቤቴን ሸር ነው የምፈልገው። ሸር አድርጉልኝ፣ እግዚአብሔርን ሸር አድርጉት። ይችን ቤተክርስቲያን የሚያሰራ አንድ ሰው ሊነሳ ይችላል። ይች ቤተክርስቲያን አመት አለፋት ከተጀመረች። በሰሜን ወሎ ግዳን ወረዳ ልዩ ቀበሌ 013 ሰለስት አቦ ይባላል። ይች ቤተክርስቲያን ገጠር ውስጥ ነው ያለችው። አባቶችን ቪዲዮ ያሳያችኋለሁ። ንግግር እንኳን የማይችሉ አባቶች ናቸው። እግዚአብሔርን ንግግር እንኳን የማይችሉ እንደው ገጠር እንደው እንኳን ለነገሩ እንኳን ገጠር ተወለዱ እና አባቶቹ ንግግር እንኳን አይችሉ። እንደው ንግግር ተናገሩ ብሎ ካሜራውን ትሎ ሲሏቸው እንኳን የሚቀርጽ ቢሆን ጥሩ ነበረ። ከዛ አባቶች ደግሞ እዛ አንታውራ እንትናለ የአሁን የተናገረው ኢንፎርሜሽን የደረሰን ማለት ተጠበበ የሆነ ነገር ጠበበ የሚል አስተያየት ደርሶን ነበር። ግን ለየት ያለ እንደማየው ልዩ ነው። አጀማመራችሁ ለፍጻሜ ያብቃው እንጂ ልዩ ነው። አሁን ስልጣኑን ለቆ አላውቅም እንጂ ባለስልጣን ነበረ። አሁን ስልጣኑን ይለቅ አላውቅም፣ ግን ለብዙ አመት ባለስልጣን ነበረ እና ወደሱ ሰጡት እሱ እንዲናገር ማለት ነው። እየሳኩ ነበር። አንዳንዴ ንግግር አይችሉም። እናቴን መስቀል ይዘው እስከ ማሳለም የእግዚአብሔርን ቃል እንትን ከማለት በስተቀር እንዲወጡ ልመና ካሜራ ፊት አያውቁም። እና እባካችሁ የተዋህዶ ልጆች ማርያምን እባካችሁ ይችን ቪዲዮ ሸር አድርጎልኝ አባቶችንም ህይዋቸው እና 10ም 5ም የረዳ አንድ ነው። ፊትም የመጣ በኋላም የመጣ አንድ ነው አይደለም የሚለው ቃሉ። ስለዚህ 5ም 10ም 10 20 ብር ሲጠራቀም ብዙ ስለሚሆን ማንኛውም ቪዲዮውን ሸር አድርጎልኝ ላይክ ተውት። ላይክ እግዚአብሔርን እኔ እስከዛሬ የነን አርጉ ብዬ አላውቅም። መሬትን አላውቅም። በጣም ፈሪ ነኝ እና ዛሬ ግን ግድ ሆኖብኛል። በመቤቴ እሺ፣ በመብርሃን እጃቸዋል፣ በጻድቁ በአባታችን ገብረ መንፈስ ቅዱስ ስም እጃቸዋል። እና አባቶች እንደምታያቸው ንግግር እንኳ አያውቁም፣ ንግግር እንኳ አይችሉም። እናቴ ንግግር እንኳ እንደው ወይኔ። እና ለማንኛውም እባካችሁ የእኔ ማሮች የእኔ ውዶች ሲወዳችሁ እንደው ላይክ አልፈልግም፣ ላይክ አልፈልግም። ሸር አድርጉት እንዲደርስ። እንደው አንድ የሚረዳ ሰው ሁለት የሚረዳ ሰው አይጠፋም። ሸር አድርጉት የእኔ ማሮች፣ እወዳችኋለሁ። እሺ፣ ኢትዮጵያ ለዘላለም ትኖር። እናት ቤተ ክርስቲያንን እግዚአብሔር ይጠብቅልን። ቪዲዮውን ሸር አድርጉልኝ። እወዳችኋለሁ። ቪዲዮውን ተመልከቱ እስኪ።